ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በአማራ ክልል ሰሞኑን የተካሄዱ ወታደራዊ እንቅስቃሴዎችን በተመለከተ የሰበሰብናቸውን መረጃዎች የምናቀርብበትን መርሃ ግብር ይዘን መተናል። በአማራ ክልል እንደተለመደው በአራቱም ቀጠናዎች የሚካሄዱት የህልውና ተጋድሎች ተጠናክረው መካሄዳቸውን የተገለጸው የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ እዝ ባለፉት 18 ቀናት በዘመቻ ናደው የተካሄደውን አጠቃላይ እንቅስቃሴ በተመለከተ ዝርዝር ሪፖርት አውጥቷል። በሪፖርቱም ምን ያህል የአብይ አህመድ ወታደሮች እንደተገደሉ የተማረኩትን ጨምሮ ዝርዝር መረጃዎችን ነው በሪፖርቱ የቀረበው። ይህንንም እንመለከተዋለን። በጎጃም የአማራ ፋኖ ታጋይን ከገደሉ በኋላ ጡቷን ቆርጠው አስክሬኗን አውላላ ጎዳና ላይ ጥለው የሄዱት የአብይ አህመድ ወታደሮች አሁን ደግሞ ቤተሰቦቿን አፍነው መውሰዳቸው ከተገለጸ በኋላ በፋኖች ኦፕሬሽን ወላጆቿን ማስለቀቅ መቻላቸውን ነው የተመለከተው። በዚህ ጉዳይ ላይም ያለውን መረጃ እናገኛለን። ሌሎች ጉዳዮችንም በመረጃ ደረጃ ይዞ የዘውትር ተሳታፊያችን መስመር ላይ እየጠበቀን ያለው እንግዲህ ከወቅታዊ የተጋድሎ እንቅስቃሴዎች እንነሳ። ምን መረጃዎች አሉ አጠቃላይ ከወታደራዊ ኦፕሬሽኖች አንፃር? ያመሰግናለሁ። መጀመሪያ በሰሜን ወሎ እና ደቡብ ወሎ አገዛዙ ባልገመተውና ባልጠበቀው ደረጃ የፋኖ ኃይሎች በተከታታይ በወሰዱት ወታደራዊ ማጥቃት እንቅስቃሴ በአብይ አህመድ ጥምር ጦር ላይ በጣም ከበድ ያለ አከርካሪውን የሰበረ እርምጃ መውሰዳቸው ይታወሳል። የፋኖ ኃይሎች ደግሞ የሉም ተበትነዋል። መስማማት ተስኗቸው እርስ በርሳቸው እየተዋጉ ስለሆነ መጥፊያቸው ቅርብ ነው ሲባሉ የነበሩ ቢሆንም በወሰዱት ጠንካራ ወታደራዊ እርምጃ አቅማቸውን በደንብ ያሳዩበት፣ ባደረጉት ውጊያም የስርዓቱን አፈቀላጤዎች ዝም እና ጭጭ ያስባሉበት ሁኔታ ተፈጥሯል። ራሳቸውን ከአገዛዙ በነጠቁት ትጥቅ ያደራጁበት ደረጃ ላይ ደርሰዋል። ከፍ ሲልም የዓለም አቀፍ ሚዲያ ተገዶም ቢሆን ስለ ፋኖ ጀግንነትና የጦር ሕግ አክባሪነት እንዲዘግብ አድርገውታል። ለሚታገሉለት ህዝብም ደግሞ ደም መላሽ መሆናቸውን ያሳዩበት ትልልቅ እና ከባባድ የጦር ምሽጎች የሰበሩበት ድል እንደሆነ መግለጫ ሰጥተዋል። በዛሬው ዕለትም እንግዲህ በዚህ መሰረት ከመስከረም 14 2018 ዓ.ም ጀምሮ ለተከታታይ 16 ቀናት በተካሄደው ዘመቻ አደማሊ ወይም አባናደው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ስር የሚገኙት አምስቱም ኮሮች በጋራ በወሰዱት በወሎ በሁሉም ቀጠናዎች በፈጸሙት ማጥቃት በአገዛዙ ጦር ላይ የተገኘውን ድል በዝርዝር አቅርበዋል። ዛሬ በሰጡት መግለጫ ከ3003 በላይ የአገዛዙ ወታደሮች መግደላቸውን አስታውቀዋል። 679 ምርኮኛ በእጃቸው እንደሚገኝና 3 የሞርተር ምጣድ እና 103 የሞርተር ቅንቡላ ከ6 ሞርተር ጋር አብረው መማረካቸውን አስታውቋል። 33 ብሬን፣ 13 ስናይፐር በእጃቸው በጦርነቱ ጊዜ ማስገባታቸውን ገልጸዋል። ከ1343 በላይ የነፍስ ወከፍ ክላሽ መሳሪያ በእጃቸው ማርከው ይዘዋል። 8 መከላከያ መኮንኖችን ማካሮቭ ሽጉጥና 487 የእጅ ቦምቦችን ማርከዋል። 25 በመካከለኛና በርቀት መገናኛ ወታደራዊ ሬዲዮን መገናኛዎችን መማረካቸውንና 448 የክላሽ ካዝና በእጃቸው አስገብተዋል። 613 የደረትና ወገብ ትጥቆችን፣ 62479 የክላሽ ተተኳሾችን፣ 3570 የብሬን ተተኳሽ፣ 15614 የድሽቃ ተተኳሽ፣ 667 ወታደራዊ ሻንጣዎች ኦራልን ጨምሮ ከ24 በላይ ወታደራዊ ተሽከርካሪዎችን፣ ከ40 በላይ ከተሞችን ጨምረው 16 ወረዳዎችን በደቡብ ወሎና በሰሜን ወሎ የሚገኙ 16 ወረዳዎችን ከአገዛዙ በመንጠቅ በእጃቸው ማስገባታቸውን አስታውቋል። ይህ ድል በ16 ቀናት ብቻ የተፈጸመ የፋኖ ጥቃት ሲሆን በደቡብ ወሎና በሰሜን ወሎ በአጠቃላይ የአገዛዙ ጦር ተመቶ አካባቢውን ለቆ የወጣ ሲሆን መልሶ ለመያዝ ያደረገው ጥረትም እንዳልተሳካለት ብዙ ማሳያዎችን መጥቀስ ይቻላል። በአጠቃላይ የአገዛዙ ጦር በደቡብና በሰሜን ወሎ በተወሰኑ ከተሞች በተለይ በዋናነት በወልዲያና በላሊበላ አካባቢዎች ራሱን አቅቦ በፋኖ ኃይሎች ተከቦ መውጫጦ ከፍተኛ ጭንቀት ውስጥ እንደገባና ይህ ያልጠበቀውና ያልገመተው ከፍተኛ ሽንፈት ራሱን መልሶ ለመከላከል የሰራዊት ሞራል ለመገንባት ጥረት ቢያደርግም እንዳልተሳካለት እየተገለጸ ይገኛል።